ሰላም እንዴት ናችሁ? የኢንዱቴክ ቲፕስ ዩቲዩብ ቻናል ተከታታዮች፣ ዛሬም እንግዲህ ስለ ስልካችን አሪፍ መረጃ ማካፈላችሁ ይሆናል። ፕሮግራሙን እስከ ፍጻሜው ድረስ መመልከት አትርሱ። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁ፣ ለጥያቄያችሁ መልስ የምሰጥ ይሆናል። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። ወደ ጉዳዩ አልፋለሁ። እሺ እንግዲህ ዛሬ የምነግራችሁ ስልካችሁ ላይ ክሮም አፕ የምትጠቀሙ ከሆነ ማስተካከል ያለባችሁ ሴቲንግ ነው ነግራችሁ። ይህን ሴቲንግ ስታስተካክሉ ብሮዝ በምታደርጉበት ጊዜ አደገኛ የሆኑ ዌብሳይቶችን ቀድሞ አጣርቶ እንዳትጠቀሙ ምላሽ የሚሰጥ ይሆናል። አጠቃቀሙን እንዴት እንደሚስተካከል እናያለን። እሺ በመጀመሪያ ክሮም አፕሊኬሽን እንከፍታለን። ክሮም አፕሊኬሽን ከከፈትን በኋላ ከሚመጣልን አማራጭ ላይ ከላይ በኩል 3 ነጠብጣቦች አሉ። እዚህ ጋር በምልክት እንደማሳየው እሱን ነካለን። በመቀጠል ሴቲንግ የሚለውን አማራጭ ነካለን። ሴቭ ብራውዚንግ ይኛው እሱን መርጣለን ማለት ነው። እሱን ከመረጥን በኋላ 3 አይነት አማራጮች አሉ። ኢንሃንስድ ፕሮቴክሽን፣ ስታንዳርድ ፕሮቴክሽን እና ኖ ፕሮቴክሽን ሚል አማራጭ አለ ማለት ነው። እነዚህ ውስጥ እንግዲህ ምን መርጠው መጀመሪያ ላይ ያለውን ወይም ደግሞ ኢንሃንስድ ፕሮቴክሽን የሚለው መምረጥ ይኖርብናል ማለት ነው። ይሄን በመምረጥ በቀላሉ ስልካችንን ፕሮቴክት ማድረግ ያስችለናል ማለት ነው። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።